ሰላም ውድና የተከበራችሁ የኪያ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የምንሰራ የፍርኖ ዱቄት እንጀራ ነው። መጀመሪያ ሊጣችን እንድንቦካ ማለት ነው ጎድጓዳ ሳህን እናዘጋጃለን። ከዛ 2 ኩባያ ፍርኖ ዱቄት እንጨምራለን። እኔ 2 አይነት ፍርኖ ዱቄት ነው የጨመርኩት። አንደኛ የስንዴና ሁለተኛው ደግሞ ኖርማል ፍርኖ ዱቄት ነው። ከዛ እርሾ ጨመርኩት። ትንሽ ፓኪንግ ፓውደርም ጨመርኩት። ፓኪንግ ፓውደር እኔ የጨመርኩት የሻይ ማንኪያ 1 ከግማሽ ነው የጨመርኩት ማለት ነው። ውሃ ደግሞ ለብ ያለ ውሃ ማለት ነው። ሞቅም ሳይሆን ትኩስም ውሃ ሳይሆን ቀዝቃዛም ሳይሆን ማለት ነው። እና ለብ ያለ ውሃ ማለት ነው የጨመርኩት። እና በእንደዚህ አይነት ራሱ ሰርታችሁ ይሄ ምን የመሰለ እንጀራ ነው የምትጋግሩ። እና ውሃ ጨመርኩት። እኔ በእጄ አይደለም የሚያቦካው በማሽን አቦካለሁ። ምክንያቱም በማሽን ሲሆን በደንብ ሽታ አድርገን ነው የምናቦካው። እኔ በማሽን ነው የማቦካው። በማሽን አቦካለሁ። እናም ቀጠን ባለ መልኩ እናስቀምጣለን። ያው ስደት ላይ ሆነን እንጀራ ላይ ስለምናፍቀን ብዙ ነገር አለ ናፍቆት ማለት ነው። እና እንደዚህ በዚህ መልኩ ጋግረን የሀገራችን እንጀራ መብላት እንችላለን። ከዛ እንደዛ እያረኩ አቦካለሁ በደንብ አድርጌ ማለት ነው። በማሽን እመታለሁ በደንብ እሽት አድርጌ በደንብ ማለት ነው። ያው በማሽን ሲሆን ጥሩ ነው የሚሆነው። በማሽን አሪፍ ነው። እና ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ፣ አበረታቱ። እና እንደዚህ በዚህ መልኩ ጋግራችሁ ብሉ እላለሁ። እና እንደዛ ነው። እና ትንሽ ውሃ እንጨምራለን። ምክንያቱም ቀጠን አድርገን የምናስቀምጠው ቀጠን ብዙም ሳይሆን ደግሞ ውሃው ለብ ያለ ነው። አሁን እንትን ስለሆነ በደንብ በጋ ስለሆነ ሙቀት አለ በጣም ማለት ነው። ብዙ ሰዓትም አናቆይም። 30-40 ደቂቃ ነው። ከተገኘ ደግሞ እናሻም ጥሩ ነው። የበቆሎ ዱቄት ማለት ነው። እና እሱም አሪፍ ነው። እሱንም አርጉበት ትንሽ ማለት ነው። እና እሱም በጣም አሪፍ ነው። ደስ ይላል የእሱም ማለት ነው ስጨምሩ። እና እንደዛ አድርገን ከመታን በኋላ በማሽን ሲሆን አሪፍ ነው። ከዛ እንደዚህ አድርገን በደንብ አድርገን እሽት ነው የምናደርገው። አያችሁ አረፋ ወጣ በደንብ ማለት ነው። አያችሁ ስመታ በደንብ ይውስጥ። እውነት ይሄ አሁን እንደዛ አይመስልም? በቃ ኢትዮጵያ ጤፍ አይመስልም? አያችሁ እንዴት አባቱ እንደሚያምረው። እና ከዛ እንደዚህ አድርጌ በመቆርቆራ ነው የምንጋግረው ማለት ነው። ከዛ እንደዛ ይሄ የመጀመሪያ እንጀራ ነው። ይሄ እኛ ሀገራችን ላይ መጀመሪያ እንጀራ ተብሎ ብጥልም ይባላል። ይሄ እሱ ነው፣ ብጥል ላይ ነው። ከዛ አያችሁ ውስጥ አይኑን ይሁ። ከዛ ይሄንን ይመስላል። ከዛ አያችሁ ይሄ እንጀራ ይሄንን ነው የሚመስለው። የመጨረሻ ላይ ምስር ወጥ ነበረ ፍሪጅ ውስጥ፣ እሱን አውጥተን በሱ በላን። እና እንደዛ ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ያው የድምጽ ችግር ደግሞ ያው ድምጽ እየታፈነ ነው። በፊትም እንደዛ ነው። እና በተቻላችሁ መጠን ስሙና ስሩ፣ ጋግራችሁ ብሉ። እንጀራ ስናፍቃችሁ ማለት ነው። በዚህ መልኩ በማሽን በደንብ አርጋችሁ ሽታ አርጋችሁ መታችሁ
አቡክታችሁ መብላት ትችላላችሁ። እና ይህን ቪዲዮ ላይክ እና ሼር ማድረጋችሁ እንዳይረሳ። አያችሁ ይሄ ቃራ ስንቾ ነው የሚባለው ሀገራችን ላይ። ወይኔ ስንቾ ነው የሚባለው ሀገራችን ላይ። በጣም ያቃጥላል። እዚህ ጋር ደግሞ ፍርፍር ነው። ፍርፍር ሰርቼ ነበር። ፍርፍር ነው እዚህ ጋር እና እንደዛ ነው የምላችሁና እናመሰግናለን ውዶቼ። አያችሁ እንጀራው ምን እንደሚመስለው ይህ ውስጤ እንዴት አባቱ እንደሚያምረው አያችሁ። ዋው ይሄማ ያበደ ነው። ይሄማ ያበደ ነው ትያለሽ። ይሄና ያበደ ነው ትያለሽ። እና ይሄን ይመስላል ቪዲዮ ላይክ